ሰላም ተናስተልን የተወደዳችሁና የተከበራችሁ ውድ የቲቪ ተከታታዮች እንዴት ሰነበታችሁ? እንዴት ቆይታችኋል? ኑሮና ብልሃቱ እንዴት ይዟችኋል? ክብራትና ክብራን ውድ ተመልካቾች ዛሬም ተመለስኩኝ። አብራችሁን ቆዩ። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ። ቪዲዮውን ስትጀምሩ ሁላችሁም ላይክ ማድረግ ጀምሩ፣ ስለማያስከፍላችሁ ማለት ነው። ክቡራን ተመልካቾች ከሰሞኑን እንግዲህ እጅግ መነጋገሪያ የነበረ ጉዳይ ነበር። አርቲስት ገነት ንጋቱ እንግዲህ አርቲስት አንተነህ የሚባለውን ሰው ኢንተርቪው ስታደርግ አርቲስት አንተነህ ሳያስብ ይሁን አስቦ ይሁን የፕሮቴስታንት እምነት ተከታዮችን እጅግ በጣም ያስቆጣ ነገር ተናግሯል። ለምንድን ነው የተናገረው? እንዴት ነው የተናገረው? በሚሉ ጉዳዮች አንዳንድ ነገሮች እንለዋወጣለን። ጉዳዩም እንደቀላል አልተቆጠረም። የወንጌላውያን አማኞች ህብረት እንግዲህ ጉዳዩን ወደ ፍርድ ቤት ድረስ ወስዶታል። ምንድን ነው ያለው? አንተነህ ምን አስቦ ነው ያለው? ቪዲዮ በዚህ መልኩ ነበር የጀመረው። በቃ እንደዚህ ብዬ ወተቱን እየጠጣሁት ነበር። እንግዲህ እንደዚህ ያለው የፕሮቴስታንት ፓስተር ነው እያለ ነው የሚያወራው አርቲስት አንተነህ። ወጣት ነህ፣ ቆንጆ ነህ፣ ብዙ ሰዎች ያውቁሃል በስፖርቱ በማስታወቂያው ምናምን አለ። ቀጠለ እሱ በቃ ኖርማል አድርጎ ቀጠለ። ኖርማል በቃ እኔ ደንዝዣለሁ። ወደ ውስጡ ላንግባ ብሎኛል አርቲስት ገነት ንጋቱ ግን ፕራይቬት ቦታ የሆነ እንትን ቪአይፒ አለ እዛ እንግባ ሲለኝ አይ ነው እዚህ ጋር ምናምን ብዬው እንደ ግሪን ኤሪያ ላይ ነው የተቀመጥነውና ኦፕን ሰዎች ምናምን አሉ። አም ጌይ አም ፕራውድ ምናምን ፖሞኒ ኮራለሁ። እኔ ግራ ገብቶኝ በቃ ደርቄያለሁ እና እንዴት እንደሚያንቀጠቀጥም ትዝም ብሎ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል እና እኔ አሰብኩ እኔ ልረዳ መጣሁ። ከዛ መጣ በቃ እዚሁ ነው ያለው ይመላለሳል። ልረዳ አሰብኩኝ እና አንተ ብዙ ሰው ስለሚያቀህ ሴቶችም ስለሚወድ ወንዶችም በስፖርቱ ምናምን ስለሚያቀህ አንተ ብቻኛ አባሉ እኛ አሁን እጄ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለን። እንግዲህ እንደዚህ እያለ ያለው የፕሮቴስታንቱ ፓስተር ነው ብሎ ነው የሚናገረው አንተነህ። ኢትዮጵያ ውስጥ አሉ ኢትዮጵያ ውስጥ ወደ ሀያት አካባቢ አሉ እና አንድ ገነት ደግሞ ቅመም ትጨምራለች በደንብ እንዲያወራ ወይም በ15 ቀኑ ሲመጣ አንድ ሰው ይመጣ አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ከዛ ያ ሰውም በማምጣቱ የሚያገኘው ነገር አለ። ከዛው በቃ ምንድነው ችግር ቤት የሚቸግር ነገር አለ ምናምን ይላሉ። ሰውየውን ኢኮኖሚካሊ ይደግፉታል። በቃ የገንዘብ ችግር እንዳይኖር ምናምን ያረጉታል። ለምን የአሜሪካም የአውሮፓ መንግስት ይደግፋቸዋል። ቢል ጌት ራሱ ይደግፋቸዋል። እንደዚህ ገንዘብ በጣም ብዙ ቢሊዮን ብር ነው ወጪ የሚያደርገውና በብዛት ባለሀብቶች ስለሆኑ የገንዘብ ችግር የለባቸው። አርቲስቱ ይሄን ሁሉ ነገር እንዴት ታወቀ? ግን ከነሱ ይቀላቀላል። የነሱ አባል መሆኑን ለማረጋገጥ ብዙ አይነት መንገዶች አሉ። ክቡራን ተመልካቾች እንግዲህ አርቲስት አንተነህ አሁን እዚህ ጋር የተናገረውን ነገር የተናገረው ማን ቢሆን ጥሩ ነው? አርቲስት አንተነህ እንዳለው እንግዲህ የፕሮቴስታንት እምነት ተከታዮች ፓስተር ነው የሚለው። እንግዲህ በነገራችን ላይ እዚህ ጋር ልብ ማለት ያለብን ነገር አንድ ሰው በሁሉም እምነት ዘንድ እንደዚህ አይነት እንግዲህ ቆሻሻ ሰዎች አይጠፉም፣ ይኖራሉ፣ ምንም ጥያቄ የለውም። ነገር ግን እውነት አንድ ፕሮቴስታንት እምነት ውስጥ የሆነ ፓስተር ወይም ወንጌላዊ በዚህ መልኩ እሱ እንደተናገረው ያራምዳል ወይ ብትሉኝ እኔ አይ ዶንት ቲንክ ሶ። እኔ እንደዛ አይመስለኝም፣ አይሆንም፣ በጭራሽ የሚሆን አይደለም። ምክንያቱም ሁሉም እምነት ዘንድ የሚያጭበረብር አጭበርባሪ አለ። ምናልባት በፓስተር ስም እንደገና ደግሞ በነቢይ ስም በተለያዩ እንግዲህ ስም ለራሳቸው ሰጥተው የሚንቀሳቀሱ ትክክል ያልሆኑ ሰዎች ይኖራሉ። እነዚያን ሰዎች የአንድን እምነት እንግዲህ ወክሎ እንደተቀመጠ አድርጎ ማውራት እጅግ በጣም ስህተት ነው። እንግዲህ የፕሮቴስታንቱ ፓስተር እያለ ነበር ቪዲዮ ላይ ሲናገር የነበረው አርቲስት ገነት ንጋቱ። እንግዲህ ዩቲዩብ ቻናል ላይ ብትገቡ ሙሉ ታገኛላችሁና እጅግ በጣም ትክክል ያለው ነገር ነው። ምናልባት አርቲስቱ ሳያስብም አውርቶ ሊሆን ይችላል። ነገሩ ግን
ቀላል የሚባል አይደለም። አንድ የኦርቶዶክስ እምነት ተከታይ ለሆነ ሰው ምናልባት እዚህ ጋር ቄስ እንትና እያለ አንድ ሰው ቢናገር የኦርቶዶክሱ ቄስ ነው፣ የካቶሊኩ ቄስ ነው፣ እንደገና ደግሞ የሙስሊሙ ሼክ ነው እያለ ቢያወራ ምቾት አይሰማም ለሁላችንም ማለት ነው። ስለዚህ እጅግ በጣም ትልቅ ስህተት ነው የተሳሳተው። ከዚህ ጋር ተያይዞ እንግዲህ የወንጌል አማኞች ህብረት እንግዲህ ምናልባት ኬሱን እንግዲህ ወደ ፍርድ ቤት ሳይወስዱ አይቀርም። በእምነት ተቋማት ላይ የተለያየ ጅምላ ፍረጃ፣ ጥላቻን የሚፈጥር ኢንተርቪው በማህበራዊ ሚዲያ መልቀቅ የወንጀል ተጠያቂነት እንደሚያስከትል ያውቃሉ። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ በዛሬው ዕለት የወንጌላውያን ህብረት ካውንስሉ ክስ ማቅረቡን ገልጿል። ከዚህ ጋር በተገናኘ ይሄ ነገር ያስጠይቃሉ ይብላችሁኛል። በሶስት መልኩ ልናየው እንችላለን። አንደኛ በኢፍድሪ ወንጀል ህግ መሰረት ይሄ ነገር በተለይ ኢንተርቪው የእምነት አባቶች የሚባሉትን ሰዎች ግብረ ሰዶማዊ ተብለው እንዲፈረጁ የሚያደርግ ነው። አንድን ሰው ብቻ ሲንግል አውት ያደረገ አይደለም። ሌሎች የእምነት ተቋማትም ሆነ የዚሁ እምነት ተከታዮች በፓስተሮች ላይ ጥላቻ እንዲኖራቸው ሁሉንም በግብረ ሰዶማዊ እንዲፈርጁ ያደርጋል የሚባል ቢሆን በስም ማጥፋትና በሐሰት ሐሜት እስከ 6 ወር ሊያስቀጣ ይችላል። ከዛም ባሻገር ደግሞ በተለይ በጥላቻና በሐሰተኛ ንግግር አዋጅ ቁጥር 1185 መሰረት በዚህ መልኩ የተወሰነ የእምነት ተከታይን ማህበረሰቡ በጥላቻ እንዲያገለው የሚያደርግ ፍረጃ ነው የሚባል ቢሆን ደግሞ ይሄ ነገር እስከ 3 ዓመት ድረስ ሊያሳስር ይችላል። እንደ ጥላቻ ንግግርም ሊወሰድ ይችላል። በተለይ ደግሞ በዚህ ጥላቻ ንግግር ምክንያት ጥቃት በእነኚህ እምነት ተከታዮች ላይ ደረሰ ከተባለ ቅጣቱ እስከ 5 ዓመትም ከፍ እንደሚል ተቀምጧል። ከዛም ባሻገር ደግሞ በኮምፒውተር ወንጀል አዋጅ 958 መሰረት ሆን ብሎ በማህበራዊ ሚዲያ በኮምፒውተር ስርዓት ተጠቅሞ ሰዎችን፣ ቡድኖችን ስም ማጥፋት፣ ክብርን ማዋረድ እስከ 3 ዓመት በሚደርስ እስራት እንደሚያስቀጣ ተመልክቷል። ስለሆነም እከሌ ከሌ የሚባል እምነት ሳንል በሁሉም እምነቶች ላይ የሚደረግ ፍረጃ ደብተራ ነው፣ ጠንቋይ ነው፣ እንዲሁም ደግሞ ግብረ ሰዶም ናቸው፣ ሌቦች ናቸው የሚለው ነገር እምነት ተቋማቱ የእምነት ተከታዮቹ ላይ መድሎና ጥላቻን ሊፈጥር ስለሚችል ሁላችንም በኃላፊነት ልንጠነቀቅ ይገባል። በዚህ ተግባር የተሰማሩ ካሉ በግብረ ሰዶምም ሆነ በሌላ መንገድ ወይም በጥንቆላ እምነትን እየተጠቀሙ የሚያታልሉ ካሉ እነዛ ሰዎች በወንጀል ሊጠየቁ ይገባል እንጂ የእምነት ተቋማቱን እንዳለ የወንጀል ቦታ የእምነት አባቶችን እንዳለ የወንጀል ተጠያቂነት እንዳለባቸው አድርጎ የሚቀርብ ነገር ይሄ በማህበረሰብ መካከል መራራቅን መጠራጠርን የሚፈጥርና እንደ ሀገር የማይጠቅም ነገር ስለሆነ በተለይ ዩቲዩበሮች ሚዲያ ከ5000 በላይ ተከታይ ያላችሁ ሰዎች በህጉም እንደ ሚዲያ ኦነርስ የምትወሰዱ በመሆኑ ኃላፊነት አለባችሁ። የወንጀል ተጠያቂነት ያመጣል። ጥንቃቄ ማድረግ ይገባል። አመሰግናለሁ። ክቡራትና ክቡራን ተመልካቾች እንግዲህ በዚህ መልኩ ህግ አግባብም እንግዲህ ሊያስጠይቃቸው ይችላል። ይሄ ምንም ጥያቄ የለውም። በነገራችን ላይ ምናልባት ለእምነቱ ተከታዮች በምንም ታምር ምቾት የማይሰጥ እንደገና ደግሞ ለሚያምኑበትም ነገር ጥርጣሬ ውስጥ እንዲገቡ የሚያደርግ ፓስተሮቻቸውን እንግዲህ በጥርጣሬ አይን እንዲያዩ የሚያደርግ ስለሆነ ምንም ጥያቄ የለውም፣ ሊያስጠይቃቸው ይችላል። እኔ በጣም የሚገርመኝ አርቲስት ገነት ንጋቱ እንግዲህ ሚዲያ ላይ ብዙ አመት ቆይታለች። ነገር ግን እንደዚህ አይነት ነገሮችን ምናልባት አርቲስቱ ለማውራት ቢሞክር እንኳን ነገሩን ሼፕ ማድረግ ትችል ነበር። እሷም እንግዲህ ለዩቲዩብ ሽቀለዋ ብላ እንግዲህ ልጁን በመልቀቋ ዋጋ ሊከፍሉና ኦሬዲ ነገር ወደ ፍርድ ቤት ደርሷል። በፍርድ ቤት ያስጠይቃቸዋል። ይሄ ትክክል አይደለም። ምናልባት አንዱን እምነት ከሌላው እምነት ጋር እንግዲህ ሰላም እንዳይኖር እንደገና መቻቻል መከባበር እንዳይኖር የሚያደርግ ስለሆነ ሚዲያ ላይ ያላችሁ ሰዎች በተቻላችሁ አቅም እንግዲህ ሚዛናዊ ሆናችሁ መስራት ብትችሉ እጅግ በጣም የሚመረጥ ነገር ነው። ከዚህ ጋር ተያይዘው እንግዲህ አርቲስት አንተነህ በዚህ ጉዳይ እንግዲህ መልስ ሰጥቷል። ይቅርታ የሚመስል ነገር ጠይቋል። በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። በዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት እወዳለሁ፣ የሰውን ሃይማኖት አከብራለሁ።
ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ ብጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራው። ክቡራን ተመልካቾች እንግዲህ አርቲስት አንተነህ ይቅርታ ጠይቋል። ነገር ግን እዚህ ጋር እንግዲህ ትልቅ እንግዲህ ሚስ አድርጓል። ምንድነው አሁን ሰውየውን አጋልጦ እንዳይሰጥ እንኳን የሰውየውን ማንነት አላውቅም ያለ ነው። እንግዲህ ስልኩን አጥፍቼዋለሁ ከኔ ጋር ሲጻጻፍ የነበረው ነገርም ሙሉ በሙሉ አጥፍቶታልና በምንም መንገድ እንግዲህ ከዚህ በኋላ ላገኘው አልችልም አይነት ነገር እያለ ነው። ምናልባት ጥንቃቄ ቢደረግ አሁን ፓስተር ስለመሆኑ እንኳን ምንም የያዘው ማረጋገጫ የለም። የሆነ ስም ጽፎ እንግዲህ የፕሮቴስታንት እምነት ዘንድ እንግዲህ እነዚህ ፓስተር፣ ነቢ፣ ፕሮፌት ምናምን የሚባሉ አሉና ያን ተጠቅሞ ምናልባት ፕሮቴስታንት ያልሆነ ሰው ምናልባት ሸውዶት ሊሆን ይችላል። እሱ ግን ኢንተርቪው ላይ እንግዲህ እርግጠኛ ሆኖ የፕሮቴስታንት እንግዲህ ፓስተር ነበር እንደዛ ስለኝ የነበረው ማለቱ እጅግ በጣም ልክ ያልሆነና ምናልባት ዋጋ ሊያስከፍል የሚችል ነገር ነው። እባካችሁ እንደዚህ አይነት ነገር ከማውራታችን በፊት ብንጠነቀቅ፣ ማስረጃ ብንይዝ። ማስረጃ እንኳን እኮ አልያዘም በነገራችን ላይ አርቲስቱ ምንም ማስረጃ በሌለበት ቦታ ምንም የያዘው ነገር እንግዲህ በሌለበት ቦታ ነው እንግዲህ በዚህ ደረጃ ኮንፊደንት ሆኖ ያንን ነገር የተናገረው። አርቲስት ገነት ንጋቱም እንግዲህ ልጁን መቆጣጠር ትችል ነበር። ስለሚናገረው ነገር ማስረጃ መረጃ መጠየቅ ትችል ነበር። ዝም ብላ እሷም እንግዲህ ዩቲዩብ ላይ እንግዲህ እይታ ስለሚኖረው አንድን ሃይማኖት ነክተህ ብትሰራ አንድን ሃይማኖት እንግዲህ በዚህ መልኩ አድርገህ ብትሰራ ሰው እየገባ ምንድነው ጉዱ የሚለውን የዛ እምነት ተከታይ ያልሆነ ሰውም ያዩዋል። ምንም ጥያቄ የለውም። ለዛ በሚል ነው እሷም አደገኛ የሆነ ነገር ነው የሰራችው። እጅግ በጣም ተሳስታለች። ክቡራትና ክቡራን ውድ ተመልካቾች ለሀገራችን የሚሻለው አሁን ባለው ሁኔታ ለሀገራችን የሚሻለው ነገር ምንድነው? ፍቅር፣ ሰላም፣ መተባበር፣ መቻቻል፣ መከባበር ብቻ ነው። አንድ ሃይማኖት ከሌላው ሃይማኖት ጋር መከባበር አለበት። ተቻችለን መኖር አለብን። አንድ ብሔር ከሌላው ብሔር ጋር በመከባበር በመቻቻል መሄድ ካልቻለን ያለን ችግር እጅግ በጣም ብዙ ነው። እዚህ ላይ ደግሞ ሌላ ትኩሳት ሌላ ጣጣ ማምጣት ስለሚሆን እባካችሁ ታዋቂ ሰዎች፣ ዝና ያላችሁ ሰዎች፣ ባለሀብቶች፣ ሚዲያ ላይ ያላችሁ ሰዎች ከቻለን ሊያቀራርበን የሚችል ነገር አንዱን ብሔር ከአንዱ ብሔር ጋር አንዱን እምነት ከሌላኛው እምነት ጋር ሊያቀራርብ ሊያፋቅር የሚችል ነገር እንስራላለሁ። ክብራትና ክብራን ውድ ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘለዓለም ትኑር። ዋላ